በዚህ ሰዓት ፍሪ ኤጀንት ከሆኑ ተጫዋቾች ምርጥ 11ን መርጠን ወደ ሜዳ እናስገባ ብንል ይሄንን ውጤት ይሰጠናል። ለማንኛውም እንግዲህ ይሄ ለምሳሌ ግብ ጠባቂ ላይ ቮይቺች ሼዝኒን ማሰለፍ እንችላለን፣ ፍሪ ኤጀንት ነው። ከዛ ባለፈ እንግዲህ ኔልሰን ሴሜዶ ነው። ኔልሰን ሴሜዶ፣ አክዝል ዊትሰር፣ ቪክተር ሊንድሎፍ ከዛ ባለፈ ኒክላስ ታግላፊኮ እነዚህን በባክ ወይም ደግሞ ተከላካይ ላይ ማሰለፍ እንችላለን። ቶማስ ፓርቴ አለ የ6 ቁጥር ቦታ ላይ በአርሰናል እንዲሁ የተሳካ ባይባልም በጉዳት የታጀበ ጊዜን ግን ደግሞ ባለፈው የውድድር ዘመን ምርጥ ጊዜን ያሳለፈው ቶማስ ፓርቲ አሁን ከቡድኑ ጋር መለያየቱን ተከትሎ ከዛ ባለፈ ከሱ በቀኝ በኩል ማርኮ ቬራቲን ማድረግ እንችላለን። ከዛ ባለፈ በግራ በኩል ሉካ ሞድሪች እነዚህን አማካይ አድርገን ይዘን ገብተን እንግዲህ እንደነ ጆናታን ዴቪድ ያለውን ተጫዋች እና ከዛ ባለፈ ደግሞ እንዲሁ ዶሚኒክ ካልቨርት ሌዊንን በፊት አጥቂ ላይ 2 ላይ ከነሱ ጀርባ ደግሞ እንዲሁ ቶማስ ሙለርን አድርገን እንደ አታኪንግ ሚድፊልደር እና እንደ ሰከንድ ስትራይከርም እነዚህን ምርጥ 11 ቡድን መገንባት እንችላለን ማለት ነው። ለማንኛውም እነዚህ ተጫዋቾች እንግዲህ በዚህ ሰዓት ፍሪ ኤጀንት የሆኑ ተጫዋቾች ናቸው ማለት ነው። የፕላስ ምልክቷን በመጫን ፎሎ ማድረግ እንዳትረሱ። መልካም ጊዜ፣ ይመቻችሁ።